ውድ የዚህ ቪዲዮ ተከታታዮች እንደምን አላችሁ? ይህ ኤዋይዲ ቱሪዝም ሚዲያ ነው። ዛሬ የአንድን 7 ሜትር በ5 ሜትር በ4 ሜትር ከፍታ ያለውን ህንፃ ልስን እንዴት ካልኩሌት እናደርጋለን በተሰጡ ጊቭኖች በመነሳት በሚለው ዙሪያ አብረን እንቆያለን። እስከ ቪዲዮ ማብቂያ ድረስ አብራችሁን ቆዩ። ስለዚህ ቀጥታ ወደ ስራችን ስንሄድ እንደተነጋገርነው ኤስቲሜሽን ኦፍ ዎል ፕላስተር ወይም ደግሞ የግድግዳ ልስን እንዴት ኤስቲሜት እናደርጋለን እንዴት እንሰራለን የሚለውን ነገር ነው የምንነጋገረው። ያው አሳምሽናችን የሞርታር ሬሾአችን 1 ሲሚንቶ 4 አሸዋ ነው። የልስኑ ውፍረት ወይም ደግሞ ፕላስተር ቲክነስ 12 ሚሊ ሜትር ነው። ዴንሲቲ ኦፍ ሴመንት 1440 ኪሎ ግራም ፐር ሜትር ኪዩብ ነው። ኢትዝ ኮንስታንት የማይቀየር ነው። ይሄ 50 ኪሎ ግራም ሲሚንት ኢኳል ቱ 0.0347 ሜትር ኪዩብ ነው። አንድ ባግ ኦፍ ሰመንት ኢኳል ቱ 50 ኪሎ ግራም ነው ማለት ነው። ይሄ ከዚህ በመነሳት ፕላስተር ቲክነሱ ወደ ሜትር ሲቀየር 0.012 ሜትር ይሆናል። ቮሊዩም ኦፍ ሞርታር ፎር 1 ሜትር ካሬ ኢኳል ቱ 1 ሲባዛ በ1 ሲባዛ በቲክነስ ኦፍ ልስናችን ሲሆን 0.012 ይሆናል ማለት ነው። ሜትር ኪዩብ ይሆናል ማለት ነው። ሌላው እንደተለመደው ኳንቲፋይ የምናደርግበት የራሱ ፎርሙላ አለ። ይህን ፎርሙላ ከዚህ በፊት በነበረው አሰራራችንም አይተነዋል። ስለዚህ ፎርሙላው ምን ይላል መሰላችሁ? ኳንቲቲ ኦፍ ሴመንት ኢኳል ቱ 1/5 ታይምስ ቶታል ቮሊዩም ሲባዛ ዴንሲቲ ኦፍ ሴመንት ሲባዛ ሼሪንኬጅን ፐርሰንት ሲባዛ ዌስቴጅን ፐርሰንት ይሆናል። ኳንቲቲ ኦፍ ሳንድ ኢኳል ቱ 4/5 ታይምስ ቶታል ቮሊዩም ታይምስ ሼሪንኬጅ ኢን ፐርሰንት ታይምስ ዌስቴጅ ኢን ፐርሰንት ይሆናል ማለት ነው። እዚህ ቪዲዮ ስክሪን ላይ እንደምትመለከቱት በዚህ መሰረት ቮሊዩም ኦፍ ሎንግ ዎል የግድግዳችን በረጅሙ ሳይድ በኩል ያለው ሰርፌሳችን ኤሪያውን ስንሰራ እንዴት እንደምንሰራ ላሳያችሁ። ቮሊዩሙንም እንዴት እንሰራለን የሚለውን እናያለን አብረን። አሁን በአንድ ሳይድ በኩል 7 ሜትር ነው ሌንግዙ፣ በሌላኛው ሳይድ አሁንም 7 ሜትር አለን። ፕላስተር ግን የሁለቱም ሳይድ ስለሚሆን ስንደምራቸው 7 ሲደመር 7 ኢኳል ቱ 14 ነው። 14 ሲባዛ በ0.012 ሜትር ቲክነስ ኦፍ ፕላስተራችን ነው ሲባዛ በ4 ሜትር ከፍታው የቤቱ ከፍታ ማለት ነው። ይሄ የአንድ ሳይዱ ሲሆን በሁለት ስናባዛው ግን በውስጥም በውጭም ልስን ስለሚሰራለት በሁለት ስናባዛው 1.344 ሜትር ኪዩብ ይሆናል ማለት ነው። ከዚህ ሜትር ኪዩብ ላይ ደግሞ በረጅሙ ሳይድ በአንድ በኩል መስኮት ስላለን መስኮቱም 1.8 ሲባዛ በ2.4 ሲባዛ በ0.012 ሜትር ኪዩብ እንቀንስለታለን ከ1.344 ሜትር ኪዩብ ማለት ነው። ስለዚህ ስንቀንስለት እኩል ይሆናል 1.291216 ሜትር ኪዩብ ይሆናል ማለት ነው። የረጅሙ ሳይድ የሁለቱም ፌስ የልስናችን ሜትር ኪዩብ 1.29216 ሜትር ኪዩብ ነው ማለት ነው። ሌላው ባጭሩ ግድግዳ ሳይድ በኩል ያለው ወይም ደግሞ ቮሊዩም ኦፍ ሾርት ዎል ፎር ቱፍ ሳይድ ፌስ የሚባለው 5 ሜትር ነው አንደኛው ሳይድ። ሌላኛው ሳይድ ደግሞ አሁንም በኋላ በኩል ያለው 5 ሜትር አለን። ስለዚህ የሁለቱ ሲደመር 10 ሜትር ይሆናል። 10 ሲባዛ በ0.012 ሲባዛ በከፍታው በ4 ሜትር ሲባዛ በሁለቱም ሳይድ በኩል ልስን ስለምንሰራ በሁለት እናባዛዋለን። እዚህ ኳልቱ 0.96 ሜትር ኪዩብ ይሆናል ማለት ነው። ከዚህ ከ0.96 ሜትር ኪዩብ ላይ በፍሮንት በኩል ወይም ደግሞ በፊት ለፊት በኩል
2 ሜትር ከ10 ሲባዛ በ90 ሴንቲ የሆነ በር አለን። ስለዚህ 2.10 ሲባዛ 0.9 ሲባዛ 0.012 የፕላስተር ቲክነሳችን ከ0.962 ላይ ቀንሰን እኩል ይሆናል 0.93732 ሜትር ኪዩብ እናገኛለን ማለት ነው። ስለዚህ የሁለቱም ወል ወይም ደግሞ የህንፃው ዙሪያውን ያለው የምንለስነው ክፍል የሁለቱ ግድግዳዎች የረጅሙ ሳይድ እና የአጭሩ ሳይድ ድምር ስለሆነ 1.2916 ሜትር ኪዩብ ሲደመር 0.93732 ሜትር ኪዩብ ዚኳልቱ 2.22948 ሜትር ኪዩብ ይሆናል ማለት ነው። ስለዚህ ቶታል ቮሊዩም ኦፍ ፕላስተር ፎር ዘ ቢልዲንግ ኢዝ ኢኳል ቱ 2.22948 ሜትር ኪዩብ ስለሆነ ቀጥታ አሁን በፎርሙላችን መሰረት ወደ ኳንቲቲ ሲሚንት ምን ያህል ያስፈልገናል፣ አሸዋ ምን ያህል ያስፈልገናል ወደሚለው ኳንቲቲ እንገባለን ማለት ነው። ቀጥታ ኳንቲቲ ኦፍ ሲሚንት ኢዝ ኢኳል ቱ 1/5 ሰም ኦፍ ሬሾ ስለሆነ ነው ሲባዛ በቮሊዩም ኦፍ የግድግዳችን አጠቃላይ ፕላስተር የምናረግ ሰራለት ወይ ልስን የምንሰራለት ቮሊዩም ማለት ነው። 1/5 ሲባዛ 2.2948 ሲባዛ በ1448 በ1440 ኪሎ ግራም ፐር ሜትር ኪዩብ ሲባዛ 1.3 ሲባዛ 1.05 አድርገን ኳንቲቲ ኦፍ ሲሚንታችን ወደ 17.53 ባግስ ወይም ደግሞ 876.4512 ኪሎ ግራም ወይም ደግሞ 0.61 ሜትር ኪዩብ ይሆናል ማለት ነው። ሌላው ኳንቲቲ ኦፍ ሳንድ ኢዝ ኢኳል ቱ 4/5 ሲባዛ 2.22948 ሲባዛ 1.3 ሲባዛ 1.05 ኢዝ ኢኳል ቱ 2.4346 ሜትር ኪዩብ ይሆናል ማለት ነው። ይሄ በሌላ መልኩ አሬሿቸው 1:4 ስለሆነ 4 ሲባዛ በሴመንት ቮሊዩም ብናደርገው የሴመንት ቮሊዩም እንደምታዩት ስክሪኑ ላይ 0.61 ሜትር ኪዩብ ስለሆነ 4 ሲባዛ በ0.161 ሜትር ኪዩብ ኢኳል ቱ 2.4346 ሜትር ኪዩብ ይሰጠናል ማለት ነው። ስለተከታተላችሁ እናመሰግናለን። ቀጣይ በምንለቃቸው ቪዲዮዎች የወይዲ ቱሪዝም ሚዲያን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ የአክብሮት ጉዟችን ነው። እስከምንገናኝ በቀጣይ ቪዲዮ መልካም ጊዜ